ሀገር ምንድነው ዓለም አቀፋዊ ባይሆን እንኳን የሚታወቅበት ይሆን የራሱ የሆነ ነገሮችን የሚፈታበት የራሱ የሆነ ቴክኒኮች አሉ። ዛሬ ወደ ጃፓን ወስደናል። እነዚህ በጣም አስፈላጊና በአንድ በሌላ መንገድ የተጠቀምናቸው ሊሆን ይችላል። ግን ምንድነው ግልጽ በሆነ ምንድናቸው እነዚህ ቴክኒኮች፣ እንዴት ልጠቀምባቸው ይችላል፣ ምን አይነት ውጤት ያመጣሉ የሚለው ነገር በቆይታችን የምንመለከተው ይሆናል። ብዙ ጊዜ ጎል፣ ትልቅ ጎል ለምሳሌ የ1 ዓመት፣ የ5 ዓመት፣ የ10 ዓመት ትልቅ ጎሎች እናስቀምጣለን። ነገር ግን ትንሽ ምንድነው ጥረት ካደረግን በኋላ የመሰልቸትና ነገሩን እውን ሳናደርግ እንቀራለን እና ጃፓኖች ምን ይባል ነገር ይጠቀማሉ? ኮንቲኒ ባይቆይ ይሄ በጣም ወሳኝ በጣም ወሳኝ። እያንዳንዳችን ማናችን ቢሆን የሆነ የራሳችን የሆነ ዩኒክ የሆነ ፓሽን ወይም ኮንቲኒ፣ ስለዚህ እሱን ባይዙ በፓሽናችን የምንሰራ ከሆነ የምንሰራው ስራ ሆኖ ምንድነው ታዲያ ምንድነው ውጤታማ ባንሆንበት ባይዙ ሰዓት በሰራን ቁጥር ውጤታማ የምንሆን ይመስላል። ግን አንዳንዴም ያንዳችሁ